እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም፣ ምንም እና እንደዛ ነው። ያው ይሄ የኛ የንግድ አካውንት ነው። ፎሎ እያደረጋችሁት ሁላችሁም ችግር የለም። ሀገራችንም ሁለን የምንሰራበትን አላህ ያምቻችልናል ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወደቱ ቻናል ተከታታዮች እንደናችሁልኝ ነው። አልሐምዱሊላህ ረብል ዓለሚን። ያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ወላሂ ላዚም የሰው ክፋት ማድሪ ሰይድ ወረባቡ እንግዲህ ሁላችንም እናውቀዋለን። ያኔ ንግግሩ አንዳንዴ የሚያስቀይም ንግግር እንኳን ቢናገርም የዋህ ነው። ወላሂ ላዚም እንጃ ሚዲያ ላይ ነው የማውቀው። ሁላችንም ያው እንደምናውቀው ማለት እንደምታውቁት እንግዲህ እህታችን ሀና በጠፋችበት ሰዓት በህይወት አለች ምናምን እያለ እሱ ነበረ ሲሟገት የነበረውና አሁን ላይ ዱባይ ለቆ ለመውጣት 5 ቀን ብቻ ነው የተሰጠው ቀን ማለት ነው። ጠይብ አሁን እሱ ሳዑዲ ወላሂ ኑሮ ተይዞ ሄደ፣ መልሶ እንደገና ዱባይ ገባ። ይህ ሁሉ ያኔ ታውቁታላችሁ፣ ብዙ መስዋዕትነት ተከፍሎ ነው። ወደ ስደት ስንመጣም ሆነ ስንሄድ አስቸጋሪ ነው የኛ ነገር፣ የኑሮ ሁኔታ ምናምን ያኔ እንደምታውቁት ነውና ምን አለበት ይሄ ሰው ሰርቶ ልጆቹን ቢያሳድግ? ያኔ ምን ትጠቀማላችሁ? አሁን ከሀገር ቢወጣ ኢንሻአላህ የተሻለ ነገር ይዞለት ሊሆን ይችላል። ከሱ የበለጠ ስንት አሉ ክፉ ያኔ ማድሪ ወላሂ ቃላት አጠረኝ። የኛ ሰዎች ክፋት በጣም ነው የሚያስጠላው። አንድ ሰው ልርዳ ብሎ ወደ እርዳታ ሲገባ መልሶ በጎን ደግሞ የሚያጠቃው ብዛቱ፣ አይዞህ ጎበዝ በርታ ምናምን የሚል ጭራሽ የለም። ውድቀቱን ነው የሚፈልጉት። እንኳን ደስ አላችሁ። ግን ኢንሻአላህ እሱ የተሻለ ነገር አላህ ይሰጠዋል። አላህ በሰላም ከሀገሩ አብቅቶት ደግሞ ከዚህ የበለጠ ሙምኪን አላህ ጽፎለት ሊሆን ይችላል፣ አይታወቅም። ለኸይር ነው የሆነ ነገር ሲመጣ ለኸይር ነው ብሎ ማለፍ ነው። ብቻ እናንተ ታሳዝናላችሁ፣ ወላሂ እናሳዝናል። እኛ ሰው ስንባል ማለት በሰው ስቃይ በሰው ውድቀት የምንደሰት ያ ሰው አገኘ አጣ ምንም ለኛ እኮ የሚጨምርልን ነገር የለም። ነሲባችን ነው። ይሄን ያህል ትኖራላችሁ፣ ይሄን ትበላላችሁ ያለንን ብቻ ነው የምንበላው። አላህ ካልጻፈልን ውጭ ህስዲና ምንም የሚጨምርልን ነገር የለም። እንደውም ያለንን የሚያሳጣን ጊዜ ፈጃን እንጂ ሁሉም የዘራውን ነው የሚያጭደው ማለት ነው። ሰይድ ደግሞ ከንግግሩ የዋህ ነው። እንዴት እንዳሳዘነኝ እንጃ። ሰው መሆን መፈጠርን የሚያስጠላ በስደተኛ ላይ ስደተኛ ሆነን በሰው ሀገር ላይ ሆነን እርስ በርሳችን ካልተዛዘን እንደዚህ ከተጨካከነ ጠይም ምንድነው ጥቅማችን? ፖለቲካ ጋር የምታያይዙ ሰዎች ምናምን ሁሉም እሱ ብቻ አይደለም እኮ አብዛኛው ሀናን ሁሉም ነበራት እንትን ስንት ሰዓት 24 ሰዓት ሌሊት አዳራቸውን ቁጭ ብለው ሊቭ ላይ ሲያድሩ የነበሩትና ምን ታደርጉታላችሁ? ከየዋህ ላይ ነውና ሁሉም ነገር የሚበረታው። ብቻ አላህ ይስጥር። ሰውን ከመበደል አላህ ይጠብቀኝ። ወላሂ የሰው እንባ በዚህ ዱንያ ላይ ስኖሩ የሰው ሀቅና የሰው እንባ በእናንተ ስበብ እንዳኮኑ፣ ለሰው ችግር እናንተ ስበብ እንዳኮኑ። ከቻላችሁ ጥሩ ነገር መስራት፣ ካልቻላችሁ ካላስ ዝም ማለት ስላችሁ ስበብ አትሆኑ። ነግበኔ ነው ይህ ነገር
በእናንተ ባይደርስ በእህት በወንድም በልጅ ይደርሳል። ቁና ዘዋሪ ናት ይላል ያገሬ ሰው። እና ኢንሻአላህ ኸይሩን ነገር አላህ ይስጠው። መልካም ምኞቴ ነው። እንግዲህ በሰላም ካገሩ ይግባ። 5 ቀን ማለት ነገ ናት። እንግዲህ እናንተ የጣላችሁት መስሏችሁ ግን እሱ አይወድቅም። ኢንሻአላህ ከተሻለ ቦታ ላይ ደርሶ ስታዩት ትጸጸቱበታላችሁ።